ሰላም የኩራዝ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳን ወደ ኩራዝ ትምህርት ቤት በሰላም መጣችሁ። ዛሬም እንደተለመደው ባለ 3 እና ባለ 2 ፊደላት ቃላትን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድነው? ደብተርና እስክሪብቶ ይዛችሁ ቪዲዮውን ያቆማችሁ የጻፋችሁ የተለማመዳችሁ መሄድ ይጠበቅባችኋል። ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ ከሆናችሁ ደግሞ ላይክ እና ሼር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁን ቆዩ። ተጨማሪ በአጭር ጊዜ ተምረን ማንበብ መጻፍ እንፈልጋለን የምትሉ ካላችሁ ከታች ባስቀመጥነው ስልክ በዋትሳፕ በኢሞ እና በቴሌግራም ብትደውሉ በሳምንት 5 ቀን በቀላል ሰዓት ያህል የምናስተምራችሁ ይሆናል ማለት ነው። በየትኛውም ሰዓት በየትኛውም ቦታ በሚመቻችሁ ሰዓት ማለት ነው። የእድሜ ገደብ ሳይኖረው ከጀማሪ እስከ አዋቂዎች ድረስ እያስተማርን እንገኛለን። እንዲሁም ከአማርኛ በተጨማሪ የእንግሊዝኛና የሂሳብ ትምህርቶችንም ተጨማሪ የግዕዝ ትምህርት እያስተማርን እንገኛለን። ስለዚህ ቀጥታ አሁን ወደ ትምህርቱ ወስዳችኋለሁ ማለት ነው። እዚህ ጋር ምን ነው የሚል ተሰማ። ተ ከተ ቤተሰብ አንደኛ ፊደል ነች። ሰ ከሰ ቤተሰብ አንደኛ ፊደል ነች። መሃ ከመ ቤተሰብ አራተኛ ፊደል ነች። በአንድ ላይ ምን ነው የሚል ተሰማ። ተሰማ ተሰማ የሚል ቃል መስርተው ይገኛሉ። እዚህ ጋር ደግሞ ቀጥሎ ይላል ተማረ። ተ ከተ ቤተሰብ አንደኛ ፊደል ነች። ማ ከመ ቤተሰብ አራተኛ ፊደል ነች። ረ ደግሞ ከረ ቤተሰብ አንደኛ ፊደል ነች። በአንድ ላይ ይላል ተማረ። ተማረ ተማረ የሚል ቃል መስርተዋል ማለት ነው። እሺ እዚህ ጋር ደግሞ ስንመጣ ተገኘ። ተ ከተ ቤተሰብ አንደኛ ፊደል ነች። ገ ከገ ቤተሰብ አንደኛ ፊደል ነች። ኘ ደግሞ ከኘ ቤተሰብ አንደኛ ፊደል ነች ማለት ነው። ሁሎችም አንደኛ ፊደል ናቸው። እዚህ ጋር የምታዩዋቸው በአንድ ላይ ምን እንደሚሉ ተገኘ። ተገኘ ተገኘ የሚል ቃል መስርተው እናገኛቸዋለን ማለት ነው። እዚህ ጋር ደግሞ ተናኘ። ተ ከተ ቤተሰብ አንደኛ ፊደል ነች። ና ከነ ቤተሰብ አራተኛ ፊደል ነች። ኘ ደግሞ ከኘ ቤተሰብ አንደኛ ፊደል ነች። በአንድ ምን ነው የሚል ተናኘ። ተናኘ ተናኘ የሚል ቃል መስርተው እናገኛቸዋለን። እሺ ቀጣይ እዚህ ጋር ደግሞ ይላል ተረታ። ተ ከተ ቤተሰብ አንደኛ ፊደል ነች። ረ ከረ ቤተሰብ አንደኛ ፊደል ነች። ታ ደግሞ ከተ ቤተሰብ አራተኛ ፊደል ነች። በአንድ ላይ ይላል ተረታ። ተረታ ተረታ የሚል ቃል መስርተው ይገኛሉ። ቀጣይ እዚህ ጋር ደግሞ ተጓዘ። ተ ከተ ቤተሰብ አንደኛ ፊደል ነች። ጓ ከገ ቤተሰብ በአራተኛዋ ጋ በምትባለው የተመሰረተች ዲቃላ ነች፣ ወይም የገ ፊደል ዲቃላ ሆሄ ነች ማለት ነው። ዘ ደግሞ ከዘ ቤተሰብ አንደኛ ፊደል ነች። በአንድ ላይ ስናነባቸው ተጓዘ። ተጓዘ ተጓዘ የሚል ቃል መስርተው ይገኛሉ። እዚህ ጋር ደግሞ ቀጣዩ ቱርክ። ቱ ከተ ቤተሰብ ሁለተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። ክ ከከ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ምን የሚል ቱርክ። ቱርክ ቱርክ የሚል ቃል መስርተው ይገኛሉ ማለት ነው። እዚህ ጋር ደግሞ ስንመጣ ተነነ። ተ ከተ ቤተሰብ አንደኛ ፊደል ነች። ነ ከነ ቤተሰብ አንደኛ ፊደል ነች። እዚህም ራሷ ነች የደገመች ማለት ነው። በአንድ ላይ ስናነባቸው ምን የሚል ተነነ። ተነነ ተነነ የሚል ቃል መስርተው እናገኛቸዋለን ማለት ነው። እዚህ ጋር ደግሞ ቀጥሎ ይላል ቱታ። ቱ ከተ ቤተሰብ ሁለተኛ ፊደል ነች። ታ ከተ ቤተሰብ አራተኛ ፊደል ነች። በአንድ ላይ ሲነበቡ ቱታ። ቱታ የሚል ቃል መስርተዋል ማለት ነው። እዚህ ጋር ደግሞ ይላል ቀጣዩ ቶሎ። ቶ ከተ ቤተሰብ ሰባተኛ ነች። ሎ ደግሞ ከለ ቤተሰብ ሰባተኛ ፊደል ነች። በአንድ ላይ ሲነበቡ ቶሎ። ቶሎ የሚል ቃል መስርተዋል ማለት ነው። እዚህ ጋር ደግሞ ቴሌ። ቴ ከተ ቤተሰብ አምስተኛ ነች። ሌ ከለ ቤተሰብ አምስተኛ ነች። በአንድ ላይ ስናነባቸው ቴሌ። ቴሌ የሚል ቃል መስርተው እናገኛቸዋለን። እሺ እዚህ ጋር ደግሞ ቀጣዩ ምን ይላል? ቸሩ። ቸ ከተ ቤተሰብ አንደኛ ፊደል ነች። ሩ ከረ ቤተሰብ ሁለተኛ ፊደል ነች። በአንድ ላይ ስናነባቸው ቸሩ። ቸሩ የሚል ቃል መስርተዋል ማለት ነው። ቢያንስ እንደነዚህ አይነት ቀላል የሆኑ ባለ 2 ፊደላት ቃላትን እናንተም እያጋጠማችሁ መለማመድ ትችላላችሁ ማለት ነው። እዚህ ጋር ደግሞ ምን ያህል ቀጣዩ ታንኳ። ታ ከተ ቤተሰብ አራተኛ ፊደል ነች።
ን ከነ ቤተሰብ ስድስተኛ ፊደል ነች። ኳ የከ ዲቃላ ነች ማለት ነው። ወይም በአራተኛዋ ካ በምትባለው የተመሰረተች የከ ቤተሰብ ዲቃላ ነች ማለት ነው። ስናነባቸው ማለት ላይ ታንኳ ታንኳ የሚል ቃል መስርተዋል ማለት ነው። እሺ እዚህ ጋር ደግሞ ታ ን ክ ታ ከተ ቤተሰብ አራተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። ክ ከከ ቤተሰብ ስድስተኛ ፊደል ነች። ባለ ላይ ይላል ታ ን ክ ታንክ ታንክ የሚል ቃል መስርተዋል ማለት ነው። እዚህ ጋር ደግሞ ስንመጣ ቀጣዩ ይላል ሆቴል ሆ ከሀ ቤተሰብ ሰባተኛ ፊደል ነች። ቴ ከተ ቤተሰብ አምስተኛ ነች። ል ካለ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ስናነባቸው ሆቴል 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 የሚል ቃል እናገኛለን ማለት ነው። እሺ ቀጣይ ደግሞ እዚህ ጋር ታወቀ ታ ከተ ቤተሰብ አራተኛ ፊደል ነች። ወ ከወ ቤተሰብ አንደኛ ፊደል ነች። ቀ ከቀ ቤተሰብ አንደኛ ፊደል ነች ማለት ነው። በአንድ ላይ ስናነባቸው ታወቀ 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 የሚል ቃል መስርተው እናገኛቸዋለን። እዚህ ጋር ደግሞ ምን ቀጣዩ ትልቅ ት ከተ ቤተሰብ ስድስተኛ ፊደል ነች። ል ካለ ቤተሰብ ስድስተኛ ፊደል ነች። ቅ ከቀ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ስናነባቸው ትልቅ 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 የሚል ቃል መስርተው ይገኛሉ ማለት ነው። እሺ እዚህ ጋር ደግሞ ትግል ት ከተ ቤተሰብ ስድስተኛ ፊደል ነች። ግ ከገ ቤተሰብ ስድስተኛ ፊደል ነች። ል ካለ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ሲነበቡ ትግል 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 የሚል ቃል መስርተው ይገኛሉ ማለት ነው። እዚህ ጋር ደግሞ ቀጣዩ ትንሽ ት ከተ ቤተሰብ ስድስተኛ ፊደል ነች። ን ከነ ቤተሰብ ስድስተኛ ፊደል ነች። ሽ ከሸ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ስናነባቸው ትንሽ 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 የሚል ቃል መስርተው እናገኛቸዋለን። እዚህ ጋር ደግሞ ቀጣዩ ይላል ትዳር ት ከተ ቤተሰብ ስድስተኛ ፊደል ነች። ዳ ከደ ቤተሰብ አራተኛ ፊደል ነች። ረ ደግሞ ከረ ቤተሰብ ስድስተኛ ፊደል ነች ማለት ነው። በአንድ ላይ ስናነባቸው ትዳር 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 የሚል ቃል መስርተው እናገኛቸዋለን ማለት ነው። እሺ እዚህ ጋር ደግሞ ምን ቀጣዩ ትርፍ ት ከተ ቤተሰብ ስድስተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። ፍ ደግሞ ከፈ ቤተሰብ ስድስተኛ ነች ማለት ነው። እስቲ ገምቱም እንደሚል ሞክሩት እስኪ። ትርፍ ምን ይላል? ትርፍ ይላል ማለት ነው። ትርፍ ትርፍ። እሺ እዚህ ጋር ደግሞ ቀጣዩ ምን የሚል ቶማስ ቶ ከተ ቤተሰብ ሰባተኛ ፊደል ነች። ማ ከመ ቤተሰብ አራተኛ ፊደል ነች። ስ ደግሞ ከሰ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ስናነባቸው ቶማስ 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 ይላል ማለት ነው። እሺ ቀጣዩ ደግሞ ምን ይላል? ይሄ መርቲ መ ከመ ቤተሰብ አንደኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። ቲ ከተ ቤተሰብ ሶስተኛ ፊደል ነች። በአንድ ላይ ሲነበቡ መርቲ 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 የሚል ቃል መስርተዋል ማለት ነው። ቀጣይ እዚህ ጋር ደግሞ ምን ይላል? ቶሎሳ ቶ ከተ ቤተሰብ ሰባተኛ ፊደል ነች። ሎ ካለ ቤተሰብ ሰባተኛ ፊደል ነች። ሳ ደግሞ ከሰ ቤተሰብ አራተኛ ነች ማለት ነው። ከማንኛው ሰ ነው? ከእሳቱ ሰ ማለት ነው። ከእሳቱ ሰ አራተኛ ፊደል ነች። በአንድ ላይ ስናነባቸው ቶሎሳ 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 የሚል ቃል መስርተው እናገኛቸዋለን ማለት ነው። እሺ እዚህ ጋር ደግሞ ምን የሚል ቀጣዩ ታሪክ ታ ከተ ቤተሰብ አራተኛ ፊደል ነች። ሪ ከረ ቤተሰብ ሶስተኛ ፊደል ነች። ክ ደግሞ ከከ ቤተሰብ ስድስተኛ ፊደል ነች ማለት ነው። በአንድ ላይ ምን የሚል ታሪክ 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 የሚል ቃል መስርተው እናገኛቸዋለን። እሺ እዚህ ጋር ደግሞ ምን የሚል ቸገረ ቸ ከቸ ቤተሰብ አንደኛ ፊደል ነች። ገ ከገ ቤተሰብ አንደኛ ፊደል ነች። ረ ከረ ቤተሰብ አንደኛ ፊደል ነች። በአንድ ላይ ስናነባቸው ቸገረ 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 የሚል ቃል መስርተው ይገኛሉ። እሺ ቀጣይ ከዚህ ጋር ደግሞ ተመቸ ተ ከተ ቤተሰብ አንደኛ ፊደል ነች።
መ ከመ ቤተሰብ አንደኛ ፊደል ነች። ቸ ደግሞ ከቸ ቤተሰብ አንደኛ ፊደል ነች ማለት ነው። በአንድ ላይ ስናነባቸው ተመቸ 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 የሚል ቃል መስርተዋል ማለት ነው። እሺ እዚህ ጋር ደግሞ ለቀጣዩ ሰለቸ ሰ ከሰ ቤተሰብ አንደኛ ፊደል ነች። ለ ከለ ቤተሰብ አንደኛ ፊደል ነች። ቸ ከቸ ቤተሰብ አንደኛ ፊደል ነች። በአንድ ላይ ስናነባቸው ሰለቸ 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 የሚል ቃል መስርተው ይገኛሉ ማለት ነው። ውድ ተመልካቾቼ ለዛሬ ያለኝ ቪዲዮ ይሄንን ይመስላል። ነገ በሌላ ትምህርት እስከምንገናኝ ድረስ መልካም ጊዜ ሁላችሁ፣ መልካም ስራ